በቃ የተለያየ ነገር አለ። ገንዘብ ሂሴን ጋር ያው ሰርተኛ ያገኝ ነበር የተደረገልኝ። ያው ይመስገን መድኃኒዓለም ለእኔ ላይ ነገር የተደረገልኝ በዛ ተሰቃይቻለሁ በተለያየ ነገር ማለት ነው። እና እግዚአብሔር ብላችሁ ምስክር አያችሁት፣ ከባድ ነው። ገንዘብ ሰርቶ እጅ ላይ ለመቀመጥ ራሱ የቻለ መከራ ነው። ከቤተሰብ ጋር ለመስማማት እቤት ሲገቡ ተጣላ የሚል መንፈስ፣ ተስፋ ማስቆረጥ፣ ችግሮች ሁሉ በእኛ ላይ የሚደርሱ ማድረግ ይህ የሰይጣን ስራ ነውና እግዚአብሔር መድኃኔዓለም እናታችን ንጽሕተ ንጹሐን ልደታ ማርያም ጻድቁ አባታችን አቡነ ተክለ ሃይማኖት በዚህ ቦታ ላይ ለወንድማችን ከመተት በብዙ ቦታ ሰዎች በብዙ ሺህ የሚከፈል ገንዘብ እየከፈሉ ሰውን በሽተኛ ያደርጋሉ። ልቦናችን ናቸው መዳን እና ወንድማችን እግዚአብሔር ቀርቦ አድኖታል። አሁን ኖርማል ሆኗል። ሰላሙን አግኝቷል። ገንዘቡ በርክቷል። ከሚያስጨዋው ከሚደባልቀው ከብዙ መከራ ሁሉ እግዚአብሔር አድኖታልና እውነት እኛም ይድረስልን ብላችሁ እሱንም እግዚአብሔርን አመስግኑለት። ወደ እናንተ አሁንም እህታችን ወለተ ኢየሱስ ትባላለች። በብዙ መከራ የውስጥ ደዌ ታማ የምግብ ችግር ተፈጥሮባት ብዙ ችግር እንዳለባት ነው የነገረችኝ። ነገር ግን አሁን እሷም አጠገብ ያለች ምንድን ነው ያለችው? ጸበሉን ጠጥቼ ቅባ ቅዱሱን ተቀብቼ ከውስጥ የተጠቀለለ እንዳድንጓሬ የሚመስል ነገር ወጣልኝ። አሁን ሰላሜን አግኝቻለሁ። ደስ አይልም ወገኖች? እህታችን ወለተ ኢየሱስ አጠገብ ያለች እሷ የሆነ ነገር ብላቸዋለች። እህታችንን አድርጓል። ከዛ ያው እዚህ መጥቶ ያው አርብለት የነበረ ሰው ካለ በጣም ገበሬ ነበሩ። እዛ ቤተሰብ ጋር እንዳይሰራ ብዙ ነገር የተደረገው ሰርቶ ዛሬ በጣም ታምሜ ቅዳሜ 11 ሰዓት ገባ የተጠቀለለ 2 ሜትር የሚያክል ነገር